አብዛኛው ሰው ቀኑን የሚጀምረው በኬሚካላዊ መስቀልቅል ውስጥ ነው። ጠዋት ካልጋ ለመነሳት መታገልና ቀኑን ሙሉ በብዥታ ማሳለፍ ሰልችቷችሁ ከሆነ ዛሬ በሳይንስ የተረጋገጡ 5 የጧት ህጎችን እናያለን። ይህ ስኬታማ ሰዎች ቀናቸውን የሚጀምሩበት፣ የሰውነታቸውን ባዮሎጂካላዊ ስርዓት የሚያስተካክሉበት ፍጹም ሳይንሳዊ መመሪያ ነው። እስከ መጨረሻው ይከታተሉ። ይህ ቪዲዮ የዕለት ተዕለት ህይወትን ይቀይራል። ክፍል 1 ባዮሎጂያዊ መነቃቃት። ጠዋት ስንነሳ በሰውነታችን ውስጥ ምን እንደሚፈጠር በትክክል መረዳት ቀናችንን ለመቆጣጠር የመጀመሪያው እርምጃ ነው። ብዙዎቻችን ጠዋት ስንነሳ ድካም ስለሚሰማን ቀጥታ ወደ ቡና ወይም ወደ ስልክ እንሮጣለን። ነገር ግን ሰውነታችን ራሱን የሚቀሰቅስበት ወይም የሚያነቃበት የራሱ የተፈጥሮ ሳይንስ አለው። ይህ ኮርቲሶል ይባላል። ኮርቲሶል ብዙ ጊዜ ከጭንቀት ጋር ተያይዞ ቢጠራም ጠዋት ላይ ግን ንቁ እንድንሆን የሚያደርገው ዋናው ሆርሞን ነው። የጠዋት ፀሐይ ብርሃን። ከእንቅልፍ እንደተነሳችሁ በመጀመሪያው 1 ሰዓት ውስጥ ከ10 እስከ 15 ደቂቃ ቀጥታ የውጭ የፀሐይ ብርሃንን ማየት አለባችሁ። ይህ ለምን አስፈለገ? በዓይናችን ውስጥ ያሉ ሴሎች የፀሐይ ብርሃንን ሲያገኙ ወደ አንጎላችን ቀጥተኛ መልእክት ይልካሉ። ይህ የብርሃን መልእክት ሜላቶኒን ወይም ደግሞ የእንቅልፍ ሆርሞን መመረት እንዲያቆምና ኮርቲሶል በተገቢው ሰዓት እንዲመረት ያደርጋል። ከፍተኛ የዶፓሚን ወጥመድ። አሁን ደግሞ ትልቁን ስህተት እንይ። ጠዋት ዓይናችን በትክክል ገና ሳንከፍት ማህበራዊ ሚዲያዎችን ቲክቶክ፣ ኢንስታግራም፣ ቴሌግራም ስታዩ አንጎላችሁ ከፍተኛ የሆነ ዶፓሚን ያመነጫል። ይህ ርካሽ ዶፓሚን ይባላል። ያለምንም ጥረት የተገኘ ከፍተኛ ደስታ አንጎልን ወዲያውኑ ሰነፍ ያደርገዋል። በዚህ ምክንያት በቀሪው የ24 ሰዓት ውሎ ላይ ትልቅ ትኩረት የሚጠይቁ ስራዎችን መስራት ይከብዳችኋል። ትኩረታችሁ ይበታተናል። አንጎላችሁም በትንሽ ነገር መነቃቃትን ይፈልጋል። ህጉ ቀላል ነው። በመጀመሪያው 1 ሰዓት ውስጥ ስልክ አትንኩ። ክፍል 2 የውስጥ አካላችን ማደስ። ለ7 ወይም ለ8 ሰዓታት ተኝተን ስንነሳ ሰውነታችን ምን ያህል ውሃ እንደተጠማ አስበው ያውቃሉ? ጠዋት የሚሰማን ድካም አብዛኛውን ጊዜ የውሃ ጥም ውጤት ነው። ሳይንሳዊ የጠዋት አጀንዳ የሚጀምረው በትልቅ ብርጭቆ ውሃ ነው። ነገር ግን ተራ ብርጭቆ ውሃ ብቻ አይደለም። ጥቂት የማይጎረብጥ ጨው መጨመር ተገቢ ነው። ለምን ጨው አስፈለገ? ጨው በውስጡ ሶዲየም እና ማግኒዥየም ስላለው በሴሎቻችን መካከል ያለውን የኤሌክትሪክ ፍሰት ያቀጣጥላል። ይህ ውህደት የደም ግፊትን በጤናማ ሁኔታ ከፍ በማድረግ የጠዋት ብዥታን ወዲያውኑ ያጠፋል። የቡና ሳይንስ። ብዙዎቻችን የምንሳሳተው እዚህ ላይ ነው። ጠዋት እንደተነሳን ቡና መጠጣት ትልቅ ስህተት ነው። ለምን መሰላችሁ? ጠዋት ስንነሳ አዴኖሲን የተባለ እንቅልፍ የሚያመጣ ኬሚካል በሰውነታችን ውስጥ በዝቅተኛ ደረጃ ይገኛል። ወዲያውኑ ካፌን ስንወስድ ካፌኑ የአዴኖሲን መቀበያችን ይዘጋል። ቡናው ሲለቃችሁ ከሰዓታት በኋላ ከባድ ድካም ይገጥማችኋል። ለዚህ ሳይንሳዊ ምክር ከነቃችሁ 2 ሰዓት ሳይሞላ ቡና አትጠጡ። ሰውነታችሁ ራሱን በተፈጥሮ እንዲቀሰቅስ ፍቀዱለት። ክፍል 3 ቁጥጥር የሚደረግበት ጸጥታና ማሰላሰል። አካላችን ካነቃንና ካደስን በኋላ ቀጣዩ ደረጃ አእምሯችን ማዘጋጀት ነው። ስኬታማ ሰዎች ቀናቸውን በጩኸትና በሩጫ አይጀምሩም። ያተነፋፈስ ስልት ጭንቀትን የሚቀንስና የአንጎልን የፊት ክፍል የሚያነቃቃ ሳይንሳዊ ያተነፋፈስ ዘዴ አለ። እሱም ቦክስ ብሪዚንግ ይባላል። የአሜሪካ የባህር ኃይል በአስቸጋሪ ሁኔታዎች ውስጥ ትኩረታቸውን ለመሰብሰብ ይጠቀሙበታል። አሰራሩ ቀላል ነው። 1ኛ ለ4 ሰከንድ በአፍ በኩል በጥልቀት መተንፈስ። 2ኛ አየርን በሳምባ ውስጥ ለ4 ሰከንድ መያዝ። 3ኛ ለ4 ሰከንድ በአፍ በቀጥታ ማስወጣት። 4ኛ ሳምባ ባዶ ሆኖ ለ4 ሰከንድ ማቆየት። ይህ 5 ጊዜ ተደጋግሞ ሲደረግ የልብ ትርታ ይረጋጋል። ወደ አንጎል የሚሄደው የኦክስጅን መጠን ይጨምራል። እናም ለቀኑ ሙሉ ዝግጁ ትሆናላችሁ። ክፍል 4 የአካል ብቃትና የደም ዝውውር። የአእምሮ ዝግጁነት ያለ አካላዊ እንቅስቃሴ ፍጹም ሊሆን አይችልም። ጠዋት ለረዥም ሰዓታት ስፖርት መስራት አይጠበቅብንም። የሚፈለገው የደም ዝውውርን ማነቃቃት ነው። ከ5 እስከ 10 ደቂቃ የሚቆይ ቀላል እንቅስቃሴ ማድረግ ተገቢ ነው። ፑሻፕ መስራት፣ ሰውነትን ማሳሳብ ወይም ደግሞ ስትሬች ማድረግ ወይም ደግሞ ፈጣን የእግር ጉዞ ማድረግ በጣም ጥሩ ነው። ይህ እንቅስቃሴ ወደ አንጎል የሚሄደውን የደምና የኦክስጅን መጠን በከፍተኛ ሁኔታ ይጨምራል። ይህ ሲሆን ኤንዶርፊን የተባሉ የደስታ ኬሚካሎች ይመነጫሉ። ክፍል 5 የዕለቱ ዋና ተግባር። አሁን ሰውነት ነቅቷል፣ ውሃ ግንቷል፣ አእምሮ ተረጋግቷል፣ ደም በሚገባ እየተዘዋወረ ነው። አሁን ነው ከፍተኛ ትኩረት የሚሹ ስራዎችን ለመስራት ትክክለኛው ሰዓት። ብዙ ሰዎች በቀን ውስጥ 10 እና 20 ነገሮችን ለመስራት አቅደው ምንም ሳይሰሩ ይውላሉ። ስኬታማ ሰዎች ግን አንድ ሚስጥር አላቸው። እሱም ዘዋንቲንግ ወይም ደግሞ
አንድ ዋና ነገር ይሉታል። ቀናችሁ ከመጀመሩ በፊት ራሳችሁን ጠይቁ። ዛሬ ካሉኝ ስራዎች ሁሉ የትኛውን ብሰራ ቀኔ ውጤታማ ይሆናል ብላችሁ ጠይቁ። ያንን አንድ ዋና ስራ ለዩ። በመጀመሪያው የስራ ሰዓት ላይ ትኩረታችሁን ሳትከፋፍሉ ያንን ጉዳይ ብቻ ስሩ። በመጨረሻም ይህንን የ5 ደረጃ የጧት ሳይንሳዊ መመሪያ በአንድ ቀን መቀየር ከባድ ሊሆን ይችላል። ነገር ግን ነገ ጠዋት በአንድ እርምጃ ጀምሩ። ስልካችሁን ከማንሳት ይልቅ ብርሃንን እዩ። ውሃ ጠጡ። ይህንን ልምድ ለ21 ቀናት ካደረጋችሁ በህይወታችሁ በትኩረታችሁና በገቢያችሁ ላይ የሚመጣውን ለውጥ ታያላችሁ። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ አድርጉት። ለወዳጅ ዘመዳችሁ ሸር አድርጉት። አዳዲስ ሳይንሳዊና ስኬት ተኮር ቪዲዮዎች እንዲደርሳችሁ ቻናሉን ሰብስክራይብ አድርጉ። እናንተ ጠዋት ስትነሱ መጀመሪያ የምታደርጉት ምንድነው? ኮሜንት ላይ ጻፉልኝ። በሌላ ቪዲዮ እስከምንገናኝ በሳይንስ የተመራና ስኬታማ ቀን ይሁንላችሁ። ቻው።